የጀንበር ግባት የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት ያመኑት ጓደኛዬ ነሽ ያግናለን ሳይለየን ወለት ከእናቱ ልጅ በልጦ ቅናት ልቡን ገዝቶ ለአቤል ሞት ከሆነ የቃይል መሰዋት መወለድ ቋንቋ ነው ስም ነው እህትነት ቅዱስ ነው ይበልጣል ከራስ ጓደኝነት ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ ጓደኛዬ ጓደኛዬ የህሊና ጋብቻዬ። ሰላም 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 ውድ ፋሚሊዎቻችን እንዴት ናችሁ? ደህና ናችሁ? አማን ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ የዱባይ ቆይታችንን በጥሩ ሁኔታ አገባደናል፣ ጨርሰናል። እንደምታዩት ማለት ነው። ዛሬ ጦር ሜዳ ውስጥ ያለን ነው የሚመስለው። በቃ ሻንጣ ተሸክመን የሆነ ነገር ምናምን ሻንጣም ትንሽ በዝቶብናል፣ ኪሎም በዛ ብለው እንዳይመልሱን ፈርተናል ምናምን እና እንግዲህ እነ ጽጌ ሩታና ሜሪ በሌላ መኪና እየመጡ ይገኛሉ እና እንግዲህ ዱባይ ላይ ምርጥ ቆይታ ነበረን። ምርጥ አቀባበል አድርጋችሁልናል። በጣም በሚገርም ሁኔታ አሳልፈናል። ደስ ብሎናል። በሚያሳዝኑ ሁኔታ ግን ይሳቅን አሁንም ጥለነው ልንሄድ ነው። ይሳቅ እንግዲህ ትኬቱ ዛሬ አይደለም ከአንድ ሳምንት በኋላ ነው እና ባለፈው ጥለነው እንደመጣን አሁንም ጥለነው ወደ ሀገራችን ልንሄድ ነው። እዚህ እንግዲህ ሙቀቱ ምናምን በዝቶብን ቪዲዮ መቅረጽ አልቻልንም። ያው ናቸው እነዚህ እኔ ልጥራቸው ጥራቸው እንግዲህ ፋሚሊዎች እዚህ ሙቀቱ ምናምን ስለበዛብን ቪዲዮ መቅረጽ አልቻልንም ነበረ። እንግዲህ አሁን ግን ቪዲዮ ከዚህ በኋላ ኢትዮጵያ ላይ በደንብ የምንቀርጽላችሁ ይሆናል ማለት ነው። ደክሟቸዋል። ሩታም ጽጌም ሁሉም በጣም ደክሞታል። እንግዲህ ፋሚሊዎች ምንም ማድረግ አይቻልም። ሁሉም ተቻኩሏል። ምን ልበላችሁ፣ ቃላት አጥሮኛል። ስለናንተ መናገርም አልችልም። የምሬን ተናግራችሁ ምርጥ ኦዲየንስ እንዳለኝ በደንብ አረጋግጫለሁ። እና ይሳቅ ግን ምን ተሰማ? እስኪ አንተ ዱባይ በነገራችን ላይ በጣም ደስ የሚል ሀገር ነው። ሲሄዱም እኔ ሀሰል ላይ ነበርኩኝ። እንግዲህ አልተሳካም። ስንመለስም እንደዛው ማለት ነው። አልተሳካም። ምንም ማድረግ አይቻልም። ሰዓቱ ወለም ነው የሚለው በቃ እዛ አንድ ቀን ሙሉ ማለት ነው። ወይኔ አይነጋም እንዴ ወይ ደግሞ አይመሽም እንዴ ምናምን የምትሉበትን ማለት ነው። እዚህ ሳምንት ላጥ እንዴ ቶሎ ነው በቃ እዚህ የምታረጀው። ለማንኛውም ሌላ ነገር ደግሞ ማለት ነው ኪስህም እንደዛው ወዲያው ቶሎ ነው ላጥ የሚለው። በጣም ግራ የተጋባ ነው። በምንድን ነው መሰላችሁ እነሱ ቀድሞኝ የመጡት ሳምንት በፊት ነው እና ደግሞ ምን ተፈጠረ መሰላችሁ እኔም ቲኬት የምትቆርጠው ልጅ ጋር እነሱ ለወር ነበር የቆረጡት። ሳምንቱን ግን ሚስ አድርገውት ነበር፣ ጨርሰው ነበር ማለት ነው። እኔም ሲሄድ መጀመሪያም የነገርኳት እንግዲህ ለወር ነው ብያት ስለነበረ ማለት ነው አንድ ወር ሙሉ ይዘኝል እንዴ አንድ ወር ሙሉ ቆረጠችውና አንድ ሳምንት ያው ቪዛዬም ገና ስለሆነ ማለት ነው ከነሱ በኋላ ነው ቪዛ የመጣው። የነሱን አሁን ጨርሰዋል። ይሳቅን ሽኝት እናደርግለት ነው ወደ ዱባይ ማለት ነው። ምንም ማድረግ አልችልም። በቃ አንድ ሳምንት ብቻውን ልንቀጣው ነው። የመጣችሁ ፋሚሊዎች ጠይቁት። ዝም አበሉ። እንትን አትበሉ። ይሄ ኢትዮጵያዊነት ነው። እየሄዳችሁ ተጠያየቁ። ምንድን ነው ገና ሄዱ ስንመጣም እንዴት ተለያይተናል ምናምን 10 ደቂቃ ነው ያለን። አሁንም 10 ደቂቃ ነው ያለን። ምንም ማድረግ አንችልም። 12 ደቂቃ ስለሆነ ብዙ ያላወራን እንግዲህ ምንም ማድረግ አትችልም። ፕሌን ውስጥ የግድ መግባት ስላለብን ነው አይደለ? ልታለቅስ እኮ ነው። አንተ እኮ ምንም አትታማም። ብቻዬን እኮ ያው ወግ ነው ሲጋሩ ማለት ብዙ ወዳጆች አሉ። እናንተ ራሱ ትናፍቁናላችሁ። ባይ የጀንበር የዶሮ ጩኸት ጓደኛዬ ነሽ ነባሩን ሽረው በአዲስ ሲተኩት ጓደኛዬ ነሽ ጀርባውን ሲሰጥ ትናንት እንግዲህ ሁላቸውም ሄደዋሉ። ብቻዬን እዚህ ቀርቻለሁ። ያው ብቻዬን ያለሁት
ያው ብቻዬን ያለሁት እየገባን ይሄው ይሄ ክላስ ባዶ ነው። የሉም ጥለውት ሄደዋል። ይሄው እዚህም የሉም እዚህም የሉም። ሁሉም ጋር ባዶ ነው። ብቻዬን ነኝ። ገና በ2 ሰዓት ውስጥ በ3 ሰዓት ውስጥ በጣም እኮ ነው የሚገርመው የብቸኝነት ስሜት ተሰማኝ ነው የሚባለው። እንደ አጋጣሚ ተረስቶ ያው እዚህ ዱባይ ስመጣ የምታስታውሱ ከሆነ ቀድመውኝ እነ አብርሽ እና ነዳኒ ሁሉም መተው ነበረ። ቀድመው የኔ ቪዛ ቀርቶ ነበረ። ከሳምንት በኋላ ነው የኔ እንትን ያለውና ከመጀመሪያ ጀምሮ ለ1 ወር ነው ቆይተን ምን መጣው እየተባባልን ስለነበረ ሚስ አንደርስታንዲንግ ተፈጥሮ ነው የነሱን ሳምንት ሳይቆጠር የኔን ቲኬት ራሱ የቆረጠችልኝ አስረዝማ ቆረጠችው ማለት ነው። 1 ወር አደረገችው። ከዛ በኋላ ስንነሳ ነው ጉዳችንን ያስታወስ ነው። ለካ የኔ ገና 1 ሳምንት ይቀረዋል። 1 ሳምንት ሙሉ ከፀሐዩ ጋር ብቻዬን እንግዲህ ምን ልሆን ነው ይላል ካሜራማኔ ይላል። ማውራት ራሱ ከበደኝ እኮ አይገርም ማለት ምን ላውራ። የሆነ ሰዓት ላይ እንደው በቃ እታች መውረድ እንኳን ምግብ ቤት መሄድ እንኳን ቢደብረን ምናምን ራበኝ ምናምን ስላት ሩታ ተነስታ ምናምን የሆነ ነገር ሰርታ ምናምን ፏ አድርጋ ታቀርብልን ነበር። ሲደብራችሁ ምናምን ሰብሰብ ብላችሁ ተጫወቱ ነበር። ሳምንት ምን እናደርግ እንደሆነ አላውቅም። እንግዲህ ወይ ቲኬቴን ወደዚህ አስቀድሜ ቆርጬ ይመለሳለሁ ወይ ደግሞ እንግዲህ እንደ ሁኔታው እንደሚሆን እናደርገዋለን ማለት ነው። ለማንኛውም ሸኝቻቸው መጥቻለሁ። የዛሬው ፀሐይ ግን አይነገርም ማለት አይነገርም። በቃ አዛ የሆነ ፀሐይ ነው የእውነት በጣም በሚገርም ሁኔታ እንግዲህ ይሄ በፊት የሚነገረኝ የነበረው ስትወጣ ምናምን ፀሐዩ ይገፋል፣ ይሄ ወበቁ ይገፋል የሚባለው ነው ያየሁት። ይገፋኝ ገና ከኤርፖርት አስገብቻ ስወጣ ስንገባ እንደውም አየሩ ደህና ነበር። ልክ ስንወጣ ከሆነ ደቂቃ ከሆነ ሰዓት በኋላ ገፋኝ። ያው እኔ ትንሽ ሰውነቴ ደንደን ያለ ምናምን ስለሆነ ቻልኩት እንጂ ሌላ ትንሽ ቀጠን ያለ ሰው ምናምን ቢሆን ኑሮ እንትን ብሎት ነበረ። እርግጠኛ ነኝ እዚህ መጥቼ መቼም ክላሶች ውስጥ ገብቼ እተኛለሁ አይደለም መተኛው። በቃ እዚሁ ነው፣ በቃ እዚሁ ገባለሁ ከበር እዚሁ ነው የምተኛው። ውስጥማ ከገባው የበለጠ ይጨንቀኛል ምናምን ጥሩ አይመጣም። ዱባይን እንግዲህ በሳምንት ዱባይ መንቆይ ከሆነ ዱባይን እንዴት ነው ብቸኝነትና ዱባይ የሚለውን እንግዲህ እናሳያቸዋለን ብለን እንገምታለን። የእውነት ወሬ ጠፋብኝ፣ ምን እንደማወራ ግራ ገባኝ ይመስለኛል። ውስጤ ቅር ባርባር ነው ባር እያለው ስለሆነ ሊሆን ይችላል ውስጤን ማውራት የከበደኝ። ቆይ ምንድን ነው ማድረገው 1 ሳምንት ሙሉ አገሬ ላይ ራሱ 1 ሳምንት ሰው ሳታገኝ ምናምን የለም እኮ አይሆንም። ቤት ውስጥ 1 ቀን አትቀመጥ አገሬ ላይ። እዚህ ደግሞ ምንድን ነው ማለት ጉድ እኮ ነው። ወይስ እዚሁ ምናምን ተፍ ብዬ በቃ እዚሁ ስራ ልጀምር መሰለኝ። በቃ ዱባይ አልመለስ እንዴ? ምን ትላላችሁ? ሀሳብ አስተያየት ስጡኝ። አሪፍ ነው እያላችሁ ነው መሰለኝ። ግን ፀሐዩ በነገራችን ላይ ፀሐዩ ያለንበት ጊዜ እዚህ ዱባይ ለሚኖር ሰው ገና ነው። አሪፍ የሙቀት ሰዓት ነው። ከዚህ በኋላ ከ1 ወር በኋላ ደግሞ ሌላ ታሪክ ይፈጠራል እያሉ ነው። እና ያን ታሪክ ሳላየው ራሱ በሄድ ደስ ይለኝ። ትንሽ ባየው አሪፍ ነበር። ትንሽ ግን አፈር ከድሜ ነው የሚያበላ ያዳፋሃል አሉ። እንኳን እንጀራ በልተ አይቻልም። የሆነ ሩዝ የሆነ ምናምን ካልበላህበት ምናምን በወተት ምናምን ካላረከው በእንጀራና በሽሮ ኢትዮጵያ ላይ እንደለመድ ነው አይሆንም። አትችለው
ለማንኛውም እንግዲህ በሰላም እንድትገቡ መልካም ምኞቴ ነው። በሰላም ገብታችሁ እንደምትደውሉልኝ ኢንሻአላህ ምንም ነገር አይፈጠርም። እንግዲህ በሰላም ይገባሉ ብዬ አስባለሁ ይመስለኛል። ዱባይ የ3 ሰዓት ምናምን በረራ ነው አይደል? 3 ሰዓት ምናምን ካሜራማን አይደል? 3 ሰዓት ተኩል 3 ሰዓት ተኩል በረራ ነው። ስለዚህ በሰላም ይገባሉ። በጣም ደክሟቸው ነበረ። ሌላ ታሪክ ውስጥ ነበሩ። በነገራችን ላይ የለም አብረሽ እኔ በነበርኩበት መኪና ውስጥ ነበር ስንሄድ ቢያንስ እንደሆነ ደህና ነበርኩ። የለም እሱ እንቅልፍ ማለት ነው እብድም ጅልም አድርጎት ነበር። በቃ ተዳፍቶ ነበር ማለት ትችላላችሁ። የለም በቃ አየር ላይ ነበር እየተኘ ነበረው። የሆነ ሲንገጫገጭ ምናምን ይነሳል። ያው ዱባይ ላይ መንገጫገጭ ምናምን የለም በእርግጥ ምናምን፣ ግን የሆነ ከርብ ላይ ምናምን ነቃ ይላል። ያው ሰመመን እንቅልፍ ሲሆን አለ ታውቁት የለም እንደዛ የሆነ ነበር። ሁሉም ግን በቃ ደክሟቸው ነበር እና እዚህም ያው ሙቀቱ ታውቃላችሁ ጅል ነው የሚያደርገው። ጅል አይገልጸውም። በቃ ጅልም ጅላንፎም ጅላጅልም ያደርጋል። እዚህ ያለው ፀሐይ ልነግራችሁ አልችልም። እኛ በዚች ጊዜ ውስጥ እንደው ዝም ብለን እንዲህ ጥላጥላውን እያለን ምናምን ያየነው እዚህ የሚኖሩ ሰዎች እንዴት እንደሚሆኑ በጣም ግራ የገባኝ እሱ ነው የእውነት። በዚህ ሙቀት ዋው! እንደው ችሎታውን አላህ ይስጣቸው፣ አላህ ይርዳቸው ማለት ነው። እንግዲህ ምንም ላይችል አይሰጥም። በእርግጥ ይህንን ፀሐይ ሙቀት ተቻችለው የሰው ሀገር ላይ የሚሰሩት በጣም የእውነት ከባድ ምስጋና ያስፈልጋቸዋል። ምስጋናም ያስፈልጋቸዋል። ኢንሻአላህ ደግሞ አንድ ቀን ደግሞ ይሳካል። ወደ ሀገራችሁ ገብታችሁ እንግዲህ ይህንን ሀስልና ይህንን ድካም የምትናገሩበት ጊዜ ይኖራል ብዬ እገምታለሁ። ወደ ሮዝ ቤት ብንሄድ ምን ይመስላችኋል? ደግሞ እኔ የሚገርመው ማለት ነው ሁሌ ምናምን በምንድን ነው መወፍረው ምናምን ብዬ ስጠይቃቸው ሩዝና ወተት ምናምን ሩዝ እየበላህ ወተት ጠጣበት ሂዱኝ ነበር እዛ አዲስ አበባ ራሱ። ይሄ ዋናው ሀገር መጥቼ እሺ ሩዝም በልቻለሁ። ስንት ቀን 3 ቀን ነው 4 ቀን በልቻለሁ። ወተትም ጠጥቻለሁ ቢያንስ የተወሰነ። የለም ግን ያው ፌቨራይታችን እንጀራና ቲማቲም ስለሆነ በየአይነት ነበር እየበላን የነበር ነው እስከዛሬ። በእርግጥ ብዙ ሩዝ አልበላንም። እታችን እንውረድና መኪናም ልደውል